በኢፌዴሪ መከላከያ ሰራዊት ላይ የህወሓት ታጣቂ ቡድን ጨለማን ለብሶ ያደረሰውን ጥቃት ተከትሎ እየተወሰደ ባለው ህግን የማስከበር እርምጃ ሰራዊቱ በምዕራብ ትግራይ የሚገኙ በርካታ ከተሞችን ተቆጣጥሯል። መነሻውን ከጎንደር ሶሮንቃ ዳንሻ ግንባር ያደረገውን ሰራዊት የሚመሩት ሻምበል ምትኩ እንዳሉት ከሆነ ደግሞ ሰራዊቱ በሶሮንቃና ዳንሻ እላስጨራሽ ተጋድሎ አድርጎ አካባቢዎቹን ነጻ አውጥቷል። ከሶሮንቃ 4 እና 5 ኪሎ ሜትር እንደመጣን ግራና ቀኝ ያሉ ኮረብታዎች ላይ ምሽጉን መሽጎ ለመከላከል ለመመከት ጥረት አድርጎ ነበር። ግን ቅድም እንዳልኩ በእኛ መከላከያ ሰራዊት ውስጥ የነበረው እልህና ወኔ ያ ምሽግ ሊያቆመው አልቻለም። ይሄን ግንባር ስመራ የነበርኩት እኔ ነኝ። በአጭር ጊዜ ውስጥ በተወሰነ የሰው ኃይል ምሽጉን ሰብረን በጣም በሚያስደንቅ ሁኔታ ዳንሻና አካባቢውን መቆጣጠር ችለናል። በዚህም በዳንሻ ውስጥ የነበረው ከባድ መሳሪያዎች፣ ቢኤሞች፣ መድፎች፣ ብረት ለበሶችን ከጠላት እጅ ሳይገቡ አመራሮችንም ጭምር መታደግ ችለናል። ይሄ የሚያስደንቅ ድል ነው። ከዚህ መነሻ በማድረግ እንደገና ደግሞ ወደ በአካር ዋናው የሱ ትልቁ መነሻና የኛ ደግሞ ቲ72 እና ከዛ በላይ ይሉ ታንኮች ያሉበት ስለሆነ እሱም ቦታ እንደ ትልቅ ምሽግ ይዞ የሚከታተለው የነበረው ሁለተኛው ግዳጃችን እሱን የማስለቀቅ ስራ ነው ስንከተል የነበረው። ሰራዊቱ ከህወሓት ታጣቂ ቡድን ነጻ ካደረጋቸው ከተሞች በተጨማሪ ታጣቂ ቡድኑን ለማጥቃትና ለማዳከም ወሳኝ የተባለለትን የሁመራ ኤርፖርትን ተቆጣጥሯል። እዚህ የምታዩት ኤርፖርት በጣም ወሳኝ ለጠላት ለወገን ምቹ የሆኑ ነገሮችን እዚህ ልታመቻችና ለሰራ የምትችልበት ኤርፖርት ነው። ይሄንን በትናንትናው ዕለት ነው የተቆጣጠረው። በትናንትናው ዕለት አጽድተን ሁሉን ነገር ጨርሰን ክፍት አድርገናል። አሁን እንደምታዩት ማንኛውም ትራንስፖርቴሽን ኤርፖርቱ በዚህ መስራት ይችላል ማለት ነው። ይሄን እንደመነሻ አድርገን ትናንትና በነበረን ውጊያ እዚህ ፊት ለፊት የምታዩት ጋራ ጠላት በስፋት መሽጎበት የነበረው ምክንያቱም በአከር እንዳይያዝ ያለ የሌላ ኃይሉን አረባርቦበት የነበረ ቦታ ነው። እሱም ቦታ ትናንትና ኦልሞስት እስከ 4 እና 5 ሰዓት ድረስ በመስበር ወደ ታች ስንወርድ በጀርባ ያለውን ደግሞ አየር ኃይላችን ጋር ድጋፍ አድርገውልን በአሁኑ ሰዓት በጣም ደስ የሚል ዜና ሰምተን ያለነው በአካል በእኛ ቁጥጥር ስር ሆኗል ማለት ነው። የሁመራ ኤርፖርትን ሰራዊቱ መቆጣጠሩ የታጣቂውን ቡድን እስትንፋስ የመቁረጥ ያክል መፈናፈኛ እንደሚያሳጣውም ኮሎኔሉ ይናገራሉ። ይሄ ቦታ ተያዘ ማለት ሁመራ መስመር ተዘጋ ማለት ነው። ስለዚህ ጠላት ከዚህ በኋላ ምንም ሊንቀሳቀስ የሚችልበት እድሉ አይኖርም ማለት ነውና ሰራዊታችን ቅድም እንዳልኩት በልህና በወኔ በቁጭት ተነሳስቶ እስከመጨረሻው ድረስ መስዋዕትነት እየከፈለ ከፍተኛ የሆነ አኩሪ ጀግንነት የፈጸመ ሰራዊት ነው ብሎ መናገር ይቻላልና በአሁኑ ሰዓት በዚህ ሰዓት በአካርም በእኛ ቁጥጥር ስር ሆኗል። ቲ72 የምንላቸው ታንኮችም ሌሎችም ንብረቶች በራሳችን እጅ ገብቷል። በጠላት እጅ አልገቡም። ኤርፖርቱም ጭምር እዛ አካባቢ ያሉትን አጠቃላይ መሳሪያዎች በእጃችን አስገብተናል። አሁን የሚከረን አካባቢውን የማጽዳት የማሰስና አንዳንድ ስራዎችን የመስራት ስራ ይሆናል ማለት ነውና በዚህ ደረጃ ነው ይሄን ያለው። የመከላከያ ሰራዊቱ ህግን የማስከበር ግዳጁን በተሳካ ሁኔታ እየተወጣ እንደሚገኝ የተናገሩት ኮሎኔል ሻምበል አሁን ላይ በታጣቂ ቡድኑ እየቀረበ ያለውን የድርድር ሐሳብ የረፈደበት ብለውታል። በይቅርታ በድርድር ብዙ ጥረት ተደርጓል። አሁን ግን መከላከያ ሰራዊትን መድፈር ማለት መከላከያ ሰራዊትን መምታት ማለት ይችን ሀገር ለሌላ ጠላት አጋልተ መስጠት ማለት ነው። የማይጠበቅ ነው አይደለም። ያንድ ሀገር ዜጋ ይቅር የጎረቤት ሀገርም የማያደርገው ነው። በአሁኑ ሰዓት ግሎባላይዜሽን ባለበት ሰዓት በየአካባቢው ያሉ ሀገራት ትብብር እየፈጸሙ ባሉበት ሰዓት በዚህ ሀገር ክልል ዜጋ ባለ ይሄንን ሁኔታ ፈጽመ መገኘት ይሄ ባንዳነት ነው። ከሱም በላይ ነው መግለጽ ይቻላል። በሰሜን ዕዝ የመከላከያ ሰራዊት ላይ የተፈጸመውን ጥቃት ተከትሎ እየተወሰደ ያለው ህግን የማስከበር ግዳጅ የትግራይን ህዝብ ለይቶ እየተወሰደ ይገኛል። ምን የተባለው ይሄ ኃይል ስንመታ ስንደመስስ የትግራይ ህዝብ ከጎናችን ነው የነበረው። እስካሁን ባካሄድናቸው ውጊያዎች ከጎናችን ይሄ ማለት የተካሄደው ጦርነት ከልዩ ኃይል ቲፒኤልኤፍ ካዘጋጀው ኃይል ጋር እንደሆነ የሚያሳይ ነገር ነው። ስለዚህ ሰራዊቱም ይሄን ኃይል በአጭር ጊዜ ደምስሰን የኢትዮጵያን ህዝብ ክብር ወደ ነበረበት እንመልሳለን የሚል አቋም ነው ያለን። መከላከያ ሰራዊቱ ግዳጁን እየፈጸመ ያለው ለይቶ ነው።
እዚያ አካባቢ ያለ ትግራይ ህዝባችን ነው ኢትዮጵያዊ ነው ዝቅታ ቦታ ደሃ ህዝብ አይሰማም ደሃ ህዝብ ምን አለ ልንገረው ስለዚህ በዚህ ደረጃ ላይ መጥቶ ህዝቡ ሊጎዳ የሚችልበት ሁኔታዎች እንዳይፈጠሩ ጥረት እያደረገ ነው አትሊስት ክራይሲሱ ሊቀንስ የሚችልበት ሁኔታዎችን እየፈጠረና ያለ ነው እኛ አንድና አንድ ግጭታችን ከዛ ቡድንና ኃይል ጋር ነው ቀደም ሲል ይዞት የነበረው አቅጣጫና ሂደት የተለየ ስለሆነ አሁንም ያለው ሁኔታ ጥሩ ስላልሆነ እነዚህ ኃይሎች አንድም እጃቸው የሚሰጡበት ካለዛ ደግሞ ሊመቱ የሚችሉበት ሁኔታዎች መፈጠር መቻል አለበት በህወሓት ታጣቂ ቡድን ላይ እየተወሰደ ያለው እርምጃ ህገ መንግስታዊ ተልእኮን የመፈጸም ዓላማ ያለው በመሆኑ የትግራይ ህዝብ አሁንም ከሰራዊቱ ጎን እንዲቆም ጥሪ ቀርቧል ህገ መንግስታዊ ተልእኮ አለን ህገ መንግስታዊ ተልእኮአችን ደግሞ አንዱን አገር የመጠበቅ ጉዳይ ነው አገር የመጠበቅ ተልእኮ ደግሞ በአገር ውስጥ ሊቃጣ ይችላል በውጭ ሊቃጣ ይችላል በአገር ውጭም በውስጥም ለሚቃጣ ማንኛውም ነገር 24 ሰዓት ዝግጁ ሆነን ህገ መንግስታዊ ስርዓታችንና አገራታችን አንድን የማድረግ ስራ እንቀጥላለን አሁንም እስከቻልነው ድረስ ሄደን ህገ መንግስታዊ ስርዓቱና አገሪቷን ማዳን አለብን ብለን እናስባለን ሰራዊታችን ከዚህ አንፃር ዝግጁ ነው በትግራይ አካባቢ ያለው ህብረተሰብ ማድረግ መቻል ያለበት አሁንም የምነው አንድና አንድ የኛ ህዝብ ነው ዜጋችን ነው ከሱ ጋር ምንም አይነት ግጭት የለንም እኛም እነሱን እንጠብቃለን እንዳይጎዱ ማድረግ መቻል አለብን እነሱ የኛ ደጋፊ መሆን መቻል አለባቸው ከመከላከያ ሰራዊት ጋር እጅና ጓንት ሆነን ይሄን አይላንድና ለመጨረሻ ያው ሊሰጥ የሚችለውን ፍርድ ማግኘት መቻል አለበት ብዬ አስባለሁ